እህት የሚወዳደር ነገር አለ ከዛ ባለፈ ደግሞ የተፋታ ሰው ሚስትራት ባላት አትበል በቃ አንቺ ስለሷ አስበሽ የመጣሽው ኧረ እባክሽ እዚህ ጋር በጣም አታስመስይ ኢሹ አትስሪሽ አንተ ልጅስ ተረጋጊ በዚህ ልክ አትንገርገቢ ሲጀመር አሁንኛ ማለት ነው አሁን ሩታ አሁንኛ የምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም አሁንም እንድትረጅኝ እያስረዳውሽ ነው ያለው አሁንኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው እኛ ጋር አልወሰድነውም እኮ ለምንድን ነው የምትፈሪው ከኔ ጋር እንዲሆን ፈቀዳችሁለት ካንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ ፈቀዳችሁለት ተለያይታችኋል እንዴ የትኛውንም አይነት መንገድ እኮ ማንኛውም ሰው እሱማን ያሳም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው በቀጥታ አማርኛና በግልጽ ተናግረን ምንድነው ሰላም የነሳነሽ አብርሽ ጤንነቱ እንዲመለስ ከዚህ በላይ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺ መቻመመው ያለሽ እሱ ጊዜ እየወሰዳችሁብን ነው መግዛቢው ሰዓታችሁን እየበላችሁ ሲጀመር ሰማኛ እኮ ኤፍሬም ለምሮማን ነው አይሄድም ለምሮማን ነው አንተ ልብ አለ አብርሃም ይዞት ይላል ሰማኛ አብርሃም ልብነት ይራሳየ ግቡ አረበናት ልጁን ሌላ ነገር ተጣጣፈች ሲጀመር ማለት ነው ኤፍሬም ተረጋጋ እሱን ገፋለው ብለ ልጁን ትጥለዋለህ ተረዳኸኝ አይደለም እዚህ ጋር ጻልጃለህ አዳምጠን ስማ አብርሃም አንዴ ተረጋግተህ አዳምጠን በቃ ትላንትና ፕሮግራም ይዛል ቃል ገብተህልናል አይደል አብርሃም አዳምጠኝ ሌላ ቀን እንደርሳለን ኖ ለምን ይሄኛው አልቀደመም ለምንድን ነው እነሱ ሩታ ሐሳብ ስትሰጥ ያስቀደምኩ እህትን ትላንት እሺ ብለሃት ነበር ሩታ ጧት ተነስቶ ይዞ መሄዱ ለምን አስፈለገ ለምን ነገ ከነገ ወዲያ አትወስዱም ዛሬ ከእህቱ ጋር ይሁን ጊዜያችንን ምን ትፈሪያለሽ ምትፈሪው ነገር ከሌለ ልጁ ነግሮሻል እንደተነጋገርን ከዛ በኋላ በለሊት ይዘሽው ወጣሽ እንጂ ምትፈሪው ነገር ከሌለ ምንም ነገር ሚዝሽ ነገር እንዲህ የለም ገብቶሻል አይደል ምንም ነገር ሊሆን አይዝሽም በቃ ይቅርታ አድርግልኝ ፈርቼ ማለት ነው ፈራሽማ ነው እንጂ ለምን ትጨነቂ